ከተገናኙ በሩብ ፍጻሜው ሊሆን የሚችልበት እድል አለ። ዓለም አቀፍ ትኩረቱን አስቡ። ፊፋ መቼም ጮቤ ነው የሚረግጠው። ፊፋ አሁን ጉዳዩ ገበያ ነው። ውድ አድማጮች ገበያ ሆኗል። 13 ቢሊዮን ዶላር ነው በአራቱ ዓመት የሚሰበስበው። በዚህ ዓለም ዋንጫ ብቻ 8.3 ቢሊዮን ዶላር በዚህ ዓለም ዋንጫ ብቻ የሚሰራው። ሆን ብሎ ነው ኤክስፓንድ ያደረገው ለገቢ 48 ያደረገው እና የዚህ የካንሳስ ሲቲ ምናባዊ ጨዋታ በሩብ ፍጻሜ ሁለቱ ሊገናኙ ይችላሉ በሚል ግምት ዝቅተኛው ቲኬት አሁን በመልሶ መሸጫ ድረገጾች $3,900 ደርሶ አንዱ ቲኬት በስቴዲየሙ አሁን ይሄ እንግዲህ በስቴዲየሙ ርካሽ የሚባለው ቲኬት ነው። ከዚያ ደግሞ መካከለኛ ዋጋ ያላቸው ቲኬቶች ከ5,000 እስከ $10,000 ድረስ መሸጥ ጀምረዋል እንደ ቦታው። ከዛ ከፍ ያለ ደግሞ $13,000 የደረሰም ቲኬት አለ። ካንሳስ ሲቲ በዚህ ዓለም ዋንጫ ላይ አንድ ታሪካዊ ጨዋታ ልታስተናግድ ትችላለች በሚል ስለ ፉትቦል እነሱ ሶከር የሚሉት ስፖርት ስለሱም ብዙ ደንታ የሌላቸው እነ ዋሽንግተን ፖስት ትላንትና ምንድነው ሎስ አንጀለስ ታይምስ የተባለውን ጋዜጣ ሳይ ነበር። የትላንትና በጣም ትገረማላችሁ። 2 ገጽ ብቻ ነው ለእግር ኳስ ለስፖርት ቦታ የሰጠው። ለስፖርት ነው ያልኳቸው። ዓለም ዋንጫ በዛ አፈር ላይ እየተከናወነ ደጃፍ ላይ ዓለም ዋንጫ እየተደረገ ሎስ አንጀለስ ታይምስ ከ2 ገጽ 3/4 ዘገባው በሙሉ ሌላ ስፖርት ነው። አንድ ዘገባ ነው ያለው፣ እርሱም በአሜሪካ ብሔራዊ ቡድን ዓለም ዋንጫ ጉዳይ ላይ ብቻ ነው የሚያተኩረው። ግን ሁሉም ጋዜጦች አሁን እርግፍ አድርገው አልተውትም። ተገደው እየዘገቡ ነው የሚገኙት። ደግሞ ትልልቆቹ የአሜሪካ ሚዲያዎች ምንድነው ሶከር የሚሉት ሁሉ እና ካንሳስ ይህንን ልታስተናግድ ትችላለች በሚል አሁን በአምዶች ላይ የሆኑ ጽሑፎች ታገኛላችሁ። ምክንያቱም የሜሲ ጉዳይ ለአሜሪካን አሁን ሌላ ትርጉም አለው። የሜጀር ሊግ ሶከር ኮከብ ነው። አሁን የአሜሪካን እግር ኳስን አንድ እርምጃ አራምዶታል። የፉትቦል ቢዝነሱንም ወደ ሌላ ደረጃ አሳድጎታል። የፉትቦል ሶከር ቢዝነሱንም ተብሎ እየተወደሰ የሚገኝ ተጫዋች ነው። አሁን ያንን ፒንክ ማሊያ ለብሶ እሱ የሚጫወተው እዛው እነርሱ ጋር ስለሆነ እሱ ላይ የተለየ ትኩረት አድርገዋል። ግን ሮናልዶንም በሶከር ጀግንነቱ ቢያውቁትም ግን በተያያዥ ደግሞ የማስታወቂያ ሞዴልነቱ በአሜሪካን ኩባንያዎች ደግሞ በሞዴልነት ተቀጥሮም ስለሚሰራ እሱንም ያውቁታል። አሁን ዴቪድ ቤካም በጣም ዝነኛ ነው በአሜሪካ ምድር። ዝነኝነቱን ስታዩ በእግር ኳስ ተጫዋችነቱ ምክንያት አይደለም፣ ከዛ ውጭ ባለው ግን ከእግር ኳስ ተጫዋችነቱ ጋር ተያይዞ በተሰጠው ጸጋ ማለት ነው። ብዙ የማስታወቂያ ስራዎች ስለሚሰራ ባለቤቱም ያው ዝነኛ ዘፋኝ ስለነበረች በፋሽኑ ኢንዱስትሪው ላይም ስሟ ስለሚጠቀስ አሁን በአሜሪካ ምድር ዴቪድ ቤካም አይከን ነው። በቃ እንደ አንድ በጣም ትልቅ ቦታ የሚሰጠው ሴሌብሪቲ ነው። ግን አሜሪካውያን ቤካምን ይበልጥ የሚያውቁት በማንቸስተር ዩናይትድ ክሮሱ አይደለም፣ በሪያል ማድሪድ ያ ታሪኩ አይደለም። ሰዎች አሁን እንደሚገባኝ መረጃ በደንብ ፊልተር ማድረግ ጀምረዋል። የትኛው ነው የሚታመን የዝውውር ሶርስ? የተጫዋቾችን ዝውውር በተመለከተ ላምነው ድሮ ዴይሊ ስታር የሚለውንም ደሰን የሚለውንም ምናምን ሁሉ አግበስብሰን እንቀበል ነበር፣ እንደ እውነተኛ የዝውውር ስቶሪ እንወስድ ነበር። አሁን ሰዎች የሆኑ አሉ የዝውውር ዋና አክተሮች የሆኑ ለምሳሌ እንደ ፋብሪዚዮ ሮማኖ አይነት ደግሞ በጣም ፕሮሚነንት የሆነ ዝውውር ላይ ብቻ ስፔሻላይዝ ያደረገ ሌላ ነገር አይሰራም። እሱ ቢዚም የሆነው ጥርና ልክ እንደዚሁ የዝውውር ወቅት ደግሞ ሐምሌ ላይ እንደገና ሲከፈት ነው። ከሐምሌ እስከ ነሐሴ መጨረሻ ድረስ ባለው ጊዜ በቃ ስፔሻላይዜሽኑ እሱ ነው እና አሁን ፋብሪዚዮ ሮማኖ ካለ ተብሎ ይታሰባል ማለት እንደ ማረጋገጫ። የሆነ ጊዜ ዴቪድ ኦርንስቲን አሁንም አትሌቲክ ላይ ያለ እሱም ክሬዲብል ከሚባሉት መካከል አንደኛው ስካይ ካለ፣ ዘ ታይምስ
ከዘገበ፣ ዲ አትሌቲክ ከጻፈ፣ ቢቢሲ ከጻፈ ለምሳሌ እንግሊዞቹን በተመለከተ በአብዛኛው የምናምናቸው ይሆናሉ ማለት ነው። ጂያንሉካ ዲማርዚዮ የሚባል ጣሊያናዊ ጋዜጠኛም አለ። ደግሞ የስካይ ጀርመኒም እንደዚህ በየሀገሩ የሆኑ የሚታመኑ የሚባሉ ሶርሶች ስላሉ ሰው አሁን ፊልተር እያደረገ ነው የሚሰማው። ዝም ብሎ ጎሲፖች ብቻ አይወስድም። ጥሩ ነገሩ እሱ ነው። አሁን አትባክኝም፣ የሆነ መረጃ ታይና ይሄ የማይመስል ነንሰንስ ነው ብሎ ሰው ይተወዋል ማለት ነው። የዝውውር ጉዳዮችን በተመለከተ ግን ሰው ውስጥ የሚፈጥሩት ኤክሳይትመንት ተገቢ ነው አይደለም፣ ክርክሩ ሌላ ሊሆን ይችላል። ግን የምትክጁ አይነት አይደለም። ለምሳሌ ክርስቲያኖ ሮናልዶ ወደ ማንቸስተር ሲዘዋወር እጅግ አስደናቂ ነበር። የኢንተርኔትን ብዙ ክብረ ወሰኖች አሻሽሏል። በዛ በአንድ ሰዓት ውስጥ ብቻ 1.5 ጊዜ ላይክ ተደርጓል። የማንቸስተር ዩናይትድ ከዩቬንቱስ ይህንን ተጫዋች አስፈረምኩ የሚለው ዜና፣ ክርስቲያኖ ወደ ቤቱ ተመልሷል የሚለው ዜና በአንድ ሰዓት ውስጥ 1.5 ሚሊዮን ላይክ ነው የተደረገው። እና በትዊተር እና በኢንስታግራም እንደዛ ብዙ ላይክ የተደረገ አልነበረም በዛ ጊዜ፣ ያ ዝውውር ልክ እንደተፈጸመ ማለት ነው። እና ሰዎች ላይ እንዴት ትልቅ ኤክሳይትመንት እንደፈጠረ መናገር ይቻላል። ሁሌ የሆነ ተጫዋች ሲመጣ ሳይጫወትም ጭምር አንዳንድ ጊዜ ተጫዋቹ መፈረሙ ብቻ ግብ ይሆናል። አሁን መጥቶ ለእኔ ቡድን ምን አይነት ጥቅም ይሰጣል ብቻ ሳይሆን ክለቡ ያንን ተጫዋች ኦውን ማድረጉ ብቻ ለእግር ኳስ ወዳጆች፣ ለደጋፊዎች በጣም የተለየ ኤክሳይትመንት ይሆናል። ይህንን ቪዲዮ ለትርታ ኤፍኤም ባለ ብዙ ባለድርሻ ለሆኑት አካላት አድርሱላቸው። ከቴዲ አፍሮ አልበም ያገኛችሁትን ካሳ ቢያንስ ለጣቢያው ጄኔሬተር ግዙለት የሚል ሀሳብ አለኝ። ወደ ትርታ ኤፍኤም ዳግም አልመለስም። ተጨማሪውን መረጃ ከታች ባለው ሊንክ ገብታችሁ ሙሉውን እንድትካተሉ በአክብሮት እንጋብዛለን። ቴዲ አፍሮ የኛ ኩራት። አሮ መኮንን ይለኛል እሱ። እንዴት አገኘኸው? የዘንድሮ የተሳታፊ ሀገራት ቁጥርም ጨምሯል። የጨዋታውን ቁጥር ልክ እንደዛው። የማደጋፊ ነው። እኔ ቢበላ ፈረንሳይ ደስ ይለኛል። ኧረ እባክህ ፈረንሳይ ቢበላ ደስ ይለኛል። ላምናም ደክመዋል፣ ዘንድሮም እንዳያጡት ያው በጸሎትም እናግዛለን። ከሜሲ ቤተሰቦች ጋር ዝምድና አለ ሲባል ሰማሁ። ኧረ እባክህ እውነት ነው? እንዴት ሆኖ? እንዴት ላይሆን ይችላል ተብሎስ ቢጠየቅ ለምን ገረመሽ? እንዴት አይገርመኝ? ሜሲን እኮ ነው የምልሽ እኮ የሰማይና የምድር ያህል ርቀት እንዳለው ነው እኔ የማውቀው። ቦታ ነው። ዝምድና ግን ያን ያህል ርቀት የለውም። ምን አበልጅ መቼም በአሁን ጊዜ ያው እንደ ዝምድና የምታደርጉት የለም እንጂ ክርስትና ለነሳውት ነው። ሜሲ ነው የምርቃት ልጅ ነው፣ የስለት ልጅ ነው። እናቱ ጥሩ ሰው ነች። እውነት የለም ትልሽ ሰው በልቶ የጠገበ ይመስላል። አላፊ አግዳሚውን እንዴት ዋላችሁ እንዴት አደራችሁ ቁጭ ብድግ ነው። መልካቸው እንደ ሜሲ ቆንጆ ነው። አዎ ኧረ እባክህ አፍንጫው ሸልከክ ያለ ነው። እናትየው ጌጤ ነው። በአርጀንቲንኛ ጌጤ ነው ስሙ። በአማርኛ ነው አይደለም፣ በአርጀንቲንኛ ስትተረጉሚው ጌጤ ማለት ነው። ያው ቁንጅናቸውን መሰረት አድርጎ ነው። አዎ እና ሁሉ ሰው ነው የሚመርቃት። ቤቷ ክፍት ነው። የአብርሃም ቤት ነው። መቼ ነው የምትሄደው ወደ ቤታቸው? እኔ እንግዲህ እዛ ወደ 12 ዓመት ነው የተቀመጥኩት። አርጀንቲና የኢትዮጵያ አምባሳደር ሆኜ ሰርቻለሁ። ምን ሲያበስሉ ነው የሚጣፈጥላቸው? ወይ ምን እጇ የተባረከ እኮ ነው። ምንም ብትነካ ይጣፍጥላታል። በተለይ ዳቦ አይቆይም። በገበር ምጣድ ነው የሚደፋው ወይስ በገበር ነው? በኩበት ነው ወይስ በእንጨት? ያለ አይመስልም አይደለ? ኧረ ከየት መጡ? እንደ አርጀንቲና ኩበት ያለበት ሀገር አለ እንዴ? ጥያቄ የለም እንጂ ክረምት ከመምጣቱ በፊት ቀድሞ በጋ ላይ ጠፍጥፈው ያሰጣሉ። በስመ አብ እንዳለ ቤቷ በኩበት የተከበበ ነው። አባትየው ነው ትንሽ ሰነፍ ቢጤ ነው። አባቱ ስንፍና አለበት። በምን በስራ አይወድም። ኧረ እባክህ አይወድም ይችል ነገር። 12 ዓመት እዛ በነበርክበት ታግዛቸው ነበር አሉ። አይ እናትየዋ ሰላምተኛ ስለሆነች ሁልጊዜ እሄዳለሁ ነው። እኔም እንደሰው መርቃታለሁ። እኔ መሰረቴ ነው ትላለች ልጇን። ሜሲ ያልኩት ነው መሰረቴ ነው። የመጀመሪያ ልጅ የባህር ልጇ ነው። አበልጅ ስለሆንክ ስም እንድታወጣ ለአንተ ነው ድሉ የተሰጠው ማለት ነው። መጀመሪያ ገና ሳይወለድ ነው ድሉ የተሰጠኝ እና ሜሲ ያልኩት
መሰረት አልኩት። እኔ አሁን የአርጀንቲና ቋንቋ ጠፍቶኛል እንጂ ይችል ነበር በፊት መጽሐፍ ሁሉ አለኝ። ኧረ በአርጀንቲና የተጻፈው። ለመጨረሻ ጊዜ መቼ ነው የሄድከው? የማነው የኮሪያ ጦርነት ተመጀመሩ 2 ዓመት ቀደም ብዬ ነው የወጣሁት። ኧረ ከሜሲ ጋር አሁን ትደዋወላላችሁ? ይደውላል፣ እሱ ይደውላል። አንተስ? እኔ ቁጥር አለኝ እንደዚህ እንትን ብዬ ያጥበረብረኛል ላይ እኔ ቁጥሮቹ ያጥበረብሩኛል። አልነካም እነዚህ እንጂ ለመደወሉ ሃሎ መኮንን ይለኛል እሱ። ልሙትልሽ አማርኛ ይችላል? ነፍሴ ድስት ነው የምትለው መቼም ልሙትልሽ። አማርኛ ይችላል? አይ ትንሽ ያው የነገርኳትን ይዟል። እንደምንህን ደህና ነህን እችን ይዟል። ሌላውን ረስቷል። ይልሃል ሲደውል ሐዋሪ ይለኛል። የሚያቸው አምባሳደር አልነበር ያስቀመጥኳትን አወጣና አምፋይን እለዋለሁ። ደስ ይለዋል። አሁን ደስ ይላል። ጨጨብሳ በጣም ይወዳል አሉ። ይዘህለት ሄደህ ነበር? አባትየው ነው የሚወደው። ኧረ ለአባትየው ነው የወሰድከው? ሜሲ ምንድን ነው የሚወደው ታዲያ? ድንች እንዴ የካርቦሃይድሬት ችግር ያለበት ብለው ድሮ በልጅነቱ ነግረው የካርቦሃይድሬት ተድንች ይገኛል ብለው በቃ ድንች አፈቀረ። የትኛውን ድንች ነው ተኝተው ብታገኝም ድንች ነው የምታገኘው። እንቅልፍ አለው እንጂ ጥሩ ልጅ ነው ብታይ። ፈሪሃ እግዚአብሔር ያደረበት ልጅ። እንዴት ዋላችሁ ሲባል እግዚአብሔር ይመስገን ብድግ እናቱ ያየ በቃ እሱን ማይ ማለት። መቼም ክርስትና ያነሳ ሰው እኮ ብዙ ኃላፊነት አለበት። አዎ ምንሽ አይደለም እንዴ ምንሽ ነው። እኔ እሷን ቀብር ቀራውና አፈሪ ብላና የልጅሽ ገብረ ማርያም ልጅ ባለፈው እዚህ ሞተና እሷ የሞተለት ነው የሞተው። እንዴት አድርጌ ዝምድና ነው እንዴት አድርጌ እንትን ማን ነው ሟቹ? የልጅሽ ገብረ ማርያም። ከሜሲ ጋር ምን አገናኘው ታዲያ? እሳቸው እዚህ ሞቱ፣ እሷ የሞተ ይለት እናቱ የሞተ ይለት። ወይ ሞቱ እንዴ? ቆየች እኮ። እኔ እኮ በህይወት ያሉ መስሎኝ ይሄን ነው ሲያወሩ። አይ ያለበት ቆየች ተሞተች። ታዲያ ሀዘኑ እንዴት አደረገ? ተነስታ እንደሆነም አላውቅም። እኔ እንግዲህ ተመጣ ቆይቻለሁ እንዴ ከሞተችበት እንደው ጠረጥራለሁ። ለምን ደግነቷ ጥሩነቷ የሚያስነሳት ይመስለኛል። አሁን እሱ ያሸነፈ ጊዜ እንድችልልሻል አንድ አያት ነበረችው። ለምንድን ነው እንዲህ የምትለው ስለው እሷን እያስታወስኩ አያቴን ነፍስ ይማርልኝ እያልኩ ልጅ እንጂ አሁን ይማርልኝ ይበል አይበል አላውቅም። ፊት ግን እንደዚህ ላይ ነበር። ምን ነው ቀራልሽ? ትምህርት ቤት ኳስ በሚደረግበት ሰዓት ቆዳ ጫማ ያደረገው ልጅ ካለ አልገባም ወይም ደግሞ አንገባም እንል ነበር። ታዲያ ሌሎች እግር ኳስ ተጫዋቾች ቆዳ ጫማ ካደረገው ልጅ ጋር አንጫወትም እንዳይሉ ሜሲ ያደረገውን ነገር ልንገራችሁ። ይሄንን እሱ ብቻ አይደለም የሚለው ብዙዎች ይናገራሉ። ልምምድ ሜዳ ላይ በጣም ስኪልፉል የሆነ ተጫዋችና የተለያዩ አብዶዎችን መስራት የሚችል ተጫዋች ነው። ነገር ግን ይሄንን ሜዳው ሲሰራ እንመለከተው። ቀለል ያለ ድሪብል እንዲሁም ቦዲ ፌንት ነው ሲጠቀም የምንመለከተው። ሜሲ ስኪሎችንና አብዶዎችን የማይጠቀመው ስለማይችል ሳይሆን ስለማይፈልግ ነው። ራሱ እንደሚናገረው ከሆነ ሜዳ ውስጥ የምገባው በረኞችንና ተከላካዮችን ለማዋረድ ሳይሆን እግር ኳስን ለመጫወት ነው። በረኞችና ተከላካዮችን ከማዋረድ ይልቅ ለቡድኔ ውጤትን ማምጣት ምርጫ ያደርጋለሁ ሲል ይናገራል። የቡድን አጋሮቹም እንደሚናገሩት ከሆነ እነ ሮናልዲኒዮ፣ ኤምባፔ፣ ቦያቴንግም ሌሎች ተጫዋቾችን መጥቀስ ትችላላችሁ። እነሱ እንደሚሉት ከሆነ ሜዳ ላይ የሚያሳየው ግማሹን ነው ወይም 70% ያህሉ ነው እንጂ ሙሉ ለሙሉ አቅሙን አይጠቀምም ወይም ደግሞ የሚችላቸውን ነገሮች በሙሉ ሜዳ ውስጥ አይጠቀምም። አስቡት ቢጠቀም ኖሮ ሁሉም እግር ኳስ ተጫዋቾች ቆዳ ጫማ ካደረገው ልጅ ጋር አንጫወትም ብለው ሪታየር ያደርጉ ነበር።
ሜዳ ላይ ሲዳኝ የነበረው ዶናልድ ትራምፕ ነው እስከሚባል ድረስ የኢራን ብሔራዊ ቡድን ተጫዋቾች በትላንትናው ዕለት ግፍ ተፈጽሞባቸዋል። በታሪክ አስከፊው የዓለም ዋንጫ ነው። እዚህ ቦታ ላይ ሊረዳን የሚችል ማንም ሰው የለም፣ ማንም አያግዘንም፣ ብቻችንን የቆምነው ከሁሉም ነገር ጋር እየተፋለምን ነው፣ እጅግ በጣም አዝነናል፣ ፍትሃዊ አይደለም ሲልም የኢራን ብሔራዊ ቡድን አምበል የሆነው መህዲ ታሪሚ እየተናገረ ይገኛል። በትላንትናው ዕለትም ኢራን ከግብጽ ጋር ጨዋታዋን አድርጋ 1-1 በሆነ አቻ ውጤት ነበር ያጠናቀቀችው። ነገር ግን ኢራን እያሸነፈችውን ጨዋታ ተበልታ ነው ይህንን ጨዋታ አቻ ሆና ማጠናቀቅ የቻለችው። በርካታ ሰዎች እንግዲህ ተቃውሟቸውን እየገለጹ እንዲሁም ደግሞ ቁጣቸውንም ጭምር እየገለጹ ይገኛሉ። የኢራን ብሔራዊ ቡድንም እንግዲህ በከፍተኛ ሁኔታ አዝኖ በዓለም ዋንጫው ላይ እንደማይፈለጉ እስከሚሰማቸው ድረስ እንዲሁም ደግሞ የማትፈልጉን ከሆነ ንገሩን እስከሚሉ ድረስ ነበረ ይህንን ጨዋታ በዚህ መልኩ ማለት ነው የዳኛው ውሳኔ ሲቃወሙት የነበሩ። እጅግ በጣም አሳዛኝ በሆነ መልኩም እንግዲህ ዳኛው መሻር ያልነበረበትን ግብ ነው የሻረባቸው። በርካቶችን በዚህ ጉዳይ ላይ አስተያየታቸውን እየሰጡ ይገኛሉ። የኢራን ብሔራዊ ቡድን ተጫዋች የሆነው ግን ይህንን አክሎ ተናግሯል። አሜሪካ በዓለም ዋንጫው ላይ እንድንሰናበት ትፈልጋለች። ያን የሆነው ነገር ግን ፍትሃዊ አይደለም፣ እኛ እንድንወጣ ይፈልጋሉ፣ ይሄው እንወጣላቸዋለን ሲልም ተናግሯል። እጅግ በጣም በሚያሳዝን ሁኔታ እንግዲህ ኢራን ማሸነፍ የምትችለውን ጨዋታ ነው የተሳሳተ የዳኛ ውሳኔ በማጋጠማቸው ምክንያት በምድቧ 3ኛ ሆና ማጠናቀቅ ችላለች። እስኪ በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች ግን በድጋሚ ተመልሼ እመጣለሁ። መልካም ምሽት ይሆንላችሁ።